ዳስጣል የተባለው ለዚህ ነው። ተወዳጁ ድምጻዊ ቴዲ አፍሮ ኢትዮሪካ የተሰኘውንና በብዙዎች ዘንድ የተወደደውን ብዙዎችን ደግሞ ያስቆጣውን አልበም ከለቀቀ እነሆ አንድ ወር አለፈው። በዚህ አልበም ውስጥ የተካተተው ዳስጣል የተሰኘው ሙዚቃ በብዙዎች ትክክለኛ የሀገሪቱ ነባራዊ ሁኔታና የህዝቡን ተስፋ መቁረጥ ያንጸባረቀ ተደርጎ ቢወሰድም በአንዳንድ የሥርዓቱ ደጋፊዎችና አጃቢዎች ዘንድ ግን ሟርትና የድሮ ስርዓት ናፋቂነት የተባለ ቆይቷል። ባሳለፍነው ሳምንት ግን በትክክል ዳስ የሚያስጥልና ቴዲ ልክ ነበር የሚያስብል ጆሮን ጭው የሚያደርግ ክስተት በቤንሻንጉል ጉሙዝ ክልል ተከስቷል። በእርግጥ የባለፉት 8 ዓመታት ለኢትዮጵያ ህዝብ ጆሮ አዲስ ባይሆንም ለሟች ቤተሰቦችና ለአካባቢው ሰው ግን ዛሬም አዲስ የልብ ስብራት ነው። ይህ ቢቢሲ ይዞት የወጣው ዜና ተገቢውን ትኩረት እንኳን አላገኘም። ከ30 በላይ ንጹሃን ያለቁበት ይህ ጭፍጨፋ ለቴዲ አፍሮ ዳስጣል አዲስ ሙዚቃ ሳይውል ሳያድር ምላሽ የሰጡት ገላና ገሮምሳና ዮሳን ጌታውን የሰሙት አይመስልም። ቢሰሙትም ምላሽ እንዲሰጡ አይጠበቅም። ሀገር ለሞተችባቸው የሊና ጸሎት እናደርጋለን እያለ የተሳለቀው ገላና ገሮምሳ ለሞቱት ንጹሃን ሀዘኑን ይገልጻል ተብሎ አይጠበቅም። ጠቅላዩ በገላን ኢንዱስትሪ ፓርክ ምርቃት ላይ ባደረጉት ንግግር ሌሎች ከውጪ መጥተው የሀገሪቱን ብልጽግና እየመሰከሩ እናንተ አላየንም አልሰማንም አትበሉ ሲሉ ተደምጠዋል። ሰዎች ከአውሮፓ እየመጡ ከአሜሪካ እየመጡ በእናንተ ሀገር እድገት እየተደነቁ እየተደመሙ እናንተ አላየንም አልሰማንም አትበሉ። ሆኖም እነዚህም በመንገድ ላይ ያሉ የተጨፈጨፉ ንጹሃን ዜጎች ቤተሰቦች እኔ ያየሁት ብልጽግና ላለፉት 8 ዓመታት ከቦታ ቦታ መንቀሳቀስ ህልም መሆኑን፣ ዜጎች ያለ ርህራሄ መጨፍጨፋቸውን፣ ወገኖች የማለቃቸውን፣ ገዳዮች መብዛታቸውንና ህግና ሞራል ከሀገሪቱ መጥፋቱን ነው ሲሉ አይፈረድባቸውም። ውድ የኒውስ አብ አፍሪካ ቤተሰቦች ይህንን የቢቢሲን ዘገባ ሳንጨምር ሳንቀንስ ወደ እናንተ ስናቀርብ ለሟች ቤተሰቦችና ሀገር ለሞተችብን ሁሉ መጽናናትን እየተመኘን ነው። ዘገባውን ነው። በቤንሻንጉል ጉሙዝ ክልል ማክሰኞ ግንቦት 4 2018 ዓ.ም በታጣቂዎች በተፈጸመ ጥቃት ከ30 ሰዎች በላይ መገደላቸውን የሟች ቤተሰቦችና ነዋሪዎች ለቢቢሲ ተናገሩ። ይህ በርካታ ሰዎች የተገደሉበትና ጉዳት የደረሰባቸው ጥቃት የተፈጸመው ከክልሉ ዋና ከተማ አሶሳ መንገደኞችን ባሳፈሩ የህዝብ ማመላለሻ ተሽከርካሪዎች ላይ ነው። በጥቃቱ እስከ 35 የሚሆኑ ሰላማዊ ሰዎች መገደላቸው፣ ከ50 በላይ ሰዎች ደግሞ መቁሰላቸውን እንዲሁም ተሽከርካሪዎች መቃጠላቸውን የሆስፒታል ምንጮችና የሟች ቤተሰቦች ለቢቢሲ ተናግረዋል። ከአካባቢው ተመርጠው የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር መብራቱ አለሙ ጥቃቱን በቅርብ ጊዜ ከተፈጸሙት ሁሉ አስከፊ ነው ብለውታል። ጥቃቱ የተፈጸመው ወደ መተከል ዞን ዋና ከተማ ገልገል በለስ እየተጓዙ በነበሩ 4 ተሽከርካሪዎች ላይ በዳንጉርና ጉባ ወረዳ መካከል ላይ አይሲድ ቀበሌ ወይም አፍሪካ እርሻ ልማት በተባለ ስፍራ ላይ መሆኑን ቢቢሲ ተረድቷል። ታጣቂዎቹ ጥቃቱን የፈጸሙት በተለምዶ ቅጥቅጥ በተባሉ የህዝብ ማመላለሻ ተሽከርካሪዎች ላይ ሲጓዙ የነበሩ ተሳፋሪዎችን አስወርደው ዘረፋ ከፈጸሙ በኋላ የተኩስ ሩምታ ከፍተው ግድያውን መፈጸማቸውን አንድ ነዋሪ ተናግረዋል። ከሟቾቹ መካከል ዳይመንድ ዮሐንስ የተባለ የ4 ዓመት ህፃንና ፀሐይነሽ አሚሳ የተባለች እናቱ እንደሚገኙበት ቤተሰቦች ለቢቢሲ ገልጸዋል። በ20ዎቹ መጨረሻ የምትገኘው እናት ፀሐይነሽ ሳውዲ አረቢያ ለ8 ዓመታት ሰርታ የተመለሰችና በንግድ ስራ ላይ የተሰማራች የአሶሳ ከተማ ነዋሪ መሆኗን ቤተሰቦቿ ተናግረዋል። ፀሐይነሽ ህመም ላይ ያሉ እናቷን ለመጠየቅ ህፃን ልጇን ይዛ ወደ ቡለን ወረዳ እየተጓዘች በነበረችበት ጊዜ ነው ታጣቂዎቹ በፈጸሙት ጥቃት ከነ ልጇ የተገደለችው። ከዚህ ቀደም አባቷን ሳታይ ስለሞቱባት እናቷን ሳላያት እንዳትሞት በማለት ከ13 ዓመታት በኋላ እናቷን ልታይ ሄደች ነበር ሲሉ አንድ የቤተሰብ አባል እናት ከልጇ ጋር እንደወጣች የቀረችበትን አጋጣሚ አስረድተዋል። የቤተሰብ አጋዥና ወንድሞቿን የምታስተምር እንደሆነች የተናገሩት ቤተሰቡ ያላለቀሰ ህዝብ የለም በማለት የእናትና ልጅ ግድያ በማህበረሰቡ ዘንድ ከፍተኛ ሀዘንና ድንጋጤ መፍጠሩን ገልጸዋል። ሚስቱና ልጁ በታጣቂዎች የተገደሉበት ባለቤቷ በከፍተኛ ሀዘን ምክንያት በመረበሹ ራሱንና ሌሎችን እንዳይጎዳ በሚል ታስሮ እንደሚገኝ የቤተሰብ አባሉ ተናግረዋል። ቢቢሲ ያነጋገራቸው ሁሉም ነዋሪዎችና እማኞች የሟቾች በስፍራው ያለው ሁኔታ ሟቾችን ወደ መኖሪያ አካባቢ ለማጓጓዝ አመቺ ባለመሆኑ ቀብራቸው ጥቃቱ በደረሰበት ቦታ ቤተሰቦቻቸውና ዘመዶቻቸው ሳይገኙ መፈጸሙን ገልጸዋል። አንድ ነዋሪ በጥቃቱ ከተገደሉ ከ30 ሰዎች በላይ በተጨማሪ 57 የሚሆኑ ሰዎች መቁሰላቸውን ከጥቃቱ የተረፈ ቤተሰብ አባል ማረጋገጣቸውን ቢቢሲ ገልጿል። የፓዊ ሆስፒታል ስራ አስኪያጅ አቶ ነመራ ይተቻ በጥቃቱ የቆሰሉ 2 ሰዎች በሆስፒታላቸው ድንገተኛ ሕክምና እየተደረገላቸው እንደሆነ ለቢቢሲ አረጋግጠዋል።
ሁለት ዘመዶቻቸው ከጥቃቱ መትረፋቸውን የተናገሩት የግልገል በለስ ነዋሪ የበርካቶችን ሕይወት የቀጠፈውን ጥቃት ሲገልጹ ምንም ምክንያት የለውም፣ መዝረፍና መግደል ነው ዓላማቸው ብለዋል። የአካባቢው ነዋሪዎችና አማኞች ጥቃቱን የፈጸሙት ከመንግስት ጋር የሰላም ስምምነት አድርገው የነበሩና አቶ ሞክሪያ ቢሳ በተባለ ግለሰብ የሚመሩ የጉሙዝ ታጣቂዎች መሆናቸውን ተናግረዋል። የአካባቢው የህዝብ ተወካዮች ምክር ቤት አባሉ ዶክተር መብራቱ አለሙ በበኩላቸው የጥቃቱ ፈጻሚዎች ራሳቸውን የጉሙዝ አንድነት ኃይል ብለው የሚጠሩ ታጣቂዎች ሳይሆኑ አይቀሩም ብለዋል። የህዝብ እንደራሴው እንደሚሉት ታጣቂዎቹ ወደ ሰላም ተመልሰው ነበረ። አሁን የራሳቸውን ጦር አደራጅተው ወደ ሱዳንም ገባ ወጣ የሚሉ ናቸው ብለዋል። ይህ ቡድን ሚያዝያ 16 2018 ዓ.ም በግልገል በለስ ከተማ የሚገኝ ማረሚያ ቤትን ለመስበር የሞከረ ታጣቂ ኃይል መሆኑንም ተናግረዋል። ታጣቂዎቹ አባሎቻቸውን ለማስመለጥ ሞከሩት በተባለው የማረሚያ ቤት ጥቃት ከመንግስት ጸጥታ አስከባሪዎች ጋር በነበረ የተኩስ ልውውጥ 7 ሰዎች መገደላቸው በአሁኑ ወቅት በመተከል ዞን ስጋት ዳግም ማንዣበቡን ነዋሪዎች የተናገሩ ሲሆን አንድ ነዋሪ የማክሰኞ ጥቃት ያሳደረውን መረበሽ ሲገልጹ ህዝቡ በጣም ስጋት ውስጥ ነው፣ ሰራተኞች ሁሉ ጥለው ወጥተው ፖሊስ ነበር ቢሮዎችን ሲጠብቅ የነበረው፣ ስራ ላይ አልነበሩም፣ ስጋት አለ በጣም ብለዋል። መተከል ዳግም ወደ ስጋት መግባቷን የተናገሩት የአካባቢው የህዝብ ተወካዮች ምክር ቤት አባል